በዛሬው ዕለት ሚያዝያ 27 ቀን 2018 ዓ.ም በመካከለኛው ምስራቅ የሚታየው ወታደራዊ እንቅስቃሴ የዓለምን ሰላም በስጋት ላይ ጥሏል። እንደ ሮይተርስ እና አሶሺየትድ ፕሬስ ያሉ ታላላቅ ዓለም አቀፍ የዜና ወኪሎች እንደዘገቡት ከሆነ በኢራንና በተባበሩት አረብ ኤሚሬትስ መካከል ያለው ግንኙነት እጅግ አሳሳቢ ደረጃ ላይ ደርሷል። ፕሬዚዳንት ዶናልድ ትራምፕ በጉዳዩ ላይ ጠንከር ያለ ትዕዛዝ አስተላልፈዋል። እነዚህንና መሰል መረጃዎችን በዛሬው ቪዲዮአችን ላይ የማሰማችሁ ይሆናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ሰላም ጤና ይስጥልኝ። እንደምን ቆያችሁ ውድ የብርሃን ኒውስ ቤተሰቦች። ለዚህ ቻናል አዲስ ከሆናችሁ ይህንን ቻናል ሰብስክራይብ በማድረግ አዳዲስና ወቅታዊ ዜናዎችን እንድታገኙ እያልኩ እንዲሁም ይህንን ቪዲዮ ላይክ እና ሼር በማድረግ ይህንን ቪዲዮ እንድትጀምሩ ቀጥታ ወደ ቪዲዮ የምናመራ ይሆናል። እንደ አልጀዚራ ዘገባ ከሆነ ኢራን በፓርስ ባህር ሰላጤ አካባቢ የድሮንና የሚሳኤል ሙከራዎችን አድርጋለች። ይህንንም ተከትሎ የአረብ ባለስልጣናት ለተባበሩት መንግስታት ወይንም ለዩኤንኤ የጸጥታው ምክር ቤት አቤቱታ ለማቅረብ መዘጋጀታቸውን የተለያዩ የዜና ምንጮች አመላክታሉ። በአቡ ዳቢና በዱባይ ሰማይ ላይ የታየው የጦር አውሮፕላኖች እንቅስቃሴ ለነዋሪዎች ከፍተኛ ድንጋጤ መፍጠሩን የተለያዩ የዜና ምንጮች ያመላክታሉ። ፕሬዚዳንት ዶናልድ ትራምፕ ከዋይት ሃውስ በሰጡት መግለጫ ኢራን በአጋር ሀገራት ላይ የምታደርገውን ትንኮሳ በአስቸኳይ እንድታቆም አዘዋል። እንደ ሲኤንኤን ዘገባ ፕሬዚዳንቱ የመጨረሻው የጉድ ቀን መጥቷል ወይንም ዘ ዳይ ኦፍ ራከኒንግ ሃዝ አራይቭድ በማለት ኢራን ቀይ መስመሩን ካለፈች ወታደራዊ እርምጃ እንደሚወስድባት አስታውቋል። ፕሬዚዳንት ትራምፕ ኢራን የዓለምን የነዳጅ መስመር ለማወክ የምታደርገውን ሙከራ በዝምታ እንመለከትም ማለታቸውን የፎክስ ኒውስ በርዜኖ ዘግቧል። በመጨረሻም የአውሮፓ ህብረት መሪዎች በብራስሊስ አስቸኳይ ስብሰባ መቀመጣቸውን ቢቢሲ ዘግቧል። እንደ ብላምበርግ ትንታኔ ከሆነ ይህ ውጥረት ከቀጠለ የዓለም የነዳጅ ዋጋ በከፍተኛ ሁኔታ ሊጨምር ይችላል ተብሎ ይፈራል። ውድ የብርሃን ኒውስ ቤተሰቦች ሁኔታው አሁንም በከፍተኛ ውጥረት ውስጥ ነው። የፕሬዚዳንት ዶናልድ ትራምፕ አስተዳደርና የኢራን የጦር የያዙት አቋም ዓለምን ወደማይፈለግ ግጭት እንዳያመራ ተሰግቷል። ለዛሬው ያዝንላችሁ ዜናዎችን ይመስሉ ነበር። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ መልካም ቆይታ።